ፊዚክስ የተወለደበት አካባቢ ፊዚካል ኳንቲቲ እንለዋለን ወይም ቬክተር ልጅ ወልዷል ሞሽን ይባላል ሞሽን ደግሞ ሶስት ልጆች አሉት ሞሽን ኢን 1 ዳይሜንሽን 2 ዳይሜንሽን እና 3 ዳይሜንሽን 1 ዳይሜንሽን እና 2 ዳይሜንሽን እዚ ዩኒቨርሲቲ እስከምትገቡ ድረስ ታቋቸዋላችሁ ሞሽን ኢን 3 ዳይሜንሽን ደግሞ ዩኒቨርሲቲ ስገቡ ትተዋወቁታላችሁ ማለት ነው እነዚህ 1D 2D እና 3D የሚባሉት የሞሽን ልጆች ደግሞ ሌላ ልጅ ወልደዋል ዳይናሚክስ ይሰኛል ዳይናሚክስም ደግሞ ልጅ አለው ሶስት ልጆች ወርክ ኢነርጂ ፓወር ይሰኛሉ እነዚህ ወርክ ኢነርጂ ፓወር ደግሞ በጋራ አንድ ልጅ ወልደዋል ሲምፕል ማሽን ይባላል እንደዛ ያለ ስሩ ፕሮግረስ ያያየነው እንመጣለን ማለት ነው